ሰላም እንዴት ናችሁ? ዛሬ የማሳያችሁ ኢሉስትሬተር መስራት ለምትፈልጉ በተለይ ግራፊክስ ዲዛይን መስራት የምትፈልጉ ሰዎች ቆንጆ የኢሉስትሬተር ለቢግነሮች የሚጠቅም አዘጋጅቼላችኋለሁ። ይህን ቻናል ሰብስክራይብ አድርጉት። ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። እሺ መጀመሪያ ኢሉስትሬተራችንን እንከፍታለን። ኢሉስትሬተሩን ከከፈትነው በኋላ እንደዚህ አይነት ዊንዶው ይመጣልናል። ይሄ ዊንዶው ገና ኢሉስትሬተሩ ለስራ አልተዘጋጀም ማለት ነው። ስለዚህ መጀመሪያ የምንሰራው ስራ ምንድነው? ኢሉስትሬተሩ ለስራ ማዘጋጀት ነው። በሁለት አይነት መንገድ ማዘጋጀት እንችላለን። የመጀመሪያ በኮምፒውተራችን ኪቦርድ በመጠቀም ኮንትሮል ፕላስ ኤን በመጠቀም አዲስ ዊንዶው ክሬት ማድረግ እንችላለን። ወይም እዚህ ጋር እንደምታዩት ፋይል ውስጥ በመግባት ኒው የሚል አለ። እዚህ ውስጥ እንገባና የሚስተካከሉ ነገሮች አሉ፣ እነሱን እናስተካክላለን ማለት ነው። ኒው ውስጥ የመጀመሪያው ኔም ይላል። የምንሰራውን ስም እንሰጠዋለን። የምንሰራውን ፕሮጀክት ለምሳሌ እኔ ለመጀመሪያ ለመግቢያ ስለሆነ ቲዩቶሪያል ዋል ልበለው። እሺ ቲዩቶሪያል ዋል ካልኩት በኋላ ይሄ ፕሮፋይል አለ። ፕሮፋይል ማለት ከዚህ ውስጥ እንገባለን። ቤዚክ አርጂቢ እናደርገዋለን። ምክንያቱም ይሄን ካላደረግነው ዲዛይን እየሰራን ሁሌም የሆነውን እየቀባን ከለሩ የፈለግነውን ከለር አይቀባልንም ማለት ነው። ስለዚህ አርጂቢ እናደርገዋለን። ነምበር ኦፍ አርት ቦርድ አለ። ነምበር ኦፍ አርት ቦርድ ምን ያክል አድርግላችሁ ነው የሚለን። ይሄ ኦሬዲ አንድ አርት ቦርድ ብቻ አድርግላችሁ ወይስ መጨመር ትፈልጋላችሁ ነው የሚለን። ለምሳሌኛ ሁለት እናድርገው። ይሄንን ማሳያችሁ ገና ኢሉስትሬተርን እያስተዋወቋችሁ ነው። ኢሉስትሬተር ሰርታችሁ የማታውቁ ሰዎች በተለይ ኢሉስትሬተር እንድትተዋወቁ ነው፣ እንደ ኢንትሮዳክሽን ስለሆነ እነዚህን በደንብ እዩልኝ። አርት ቦርድ ነምበሩን ሁለት አደረግነው። ያ ማለት ክሬት የሚያደርግልን የወረቀቱ ብዛት ነው። ይሄ አሬንጅመንት ነው። እንዴት አድርገን አሬንጅ እናድርገው ነው የሚመጣው። የመጀመሪያው መርጫለሁ በሮ እንዲስተካከልልኝ። ስፔሲንጉ በአንዱ አርት ቦርድ እና በሁለተኛው አርት ቦርድ መካከል ያለ ስፔስ ነው። እሱ 20 ይላል። ኦልሞስት ተመጣጣኝ ነው። 10ም ከዛም በላይ ማድረግ እንችላለን። ለምሳሌኛ 10 አድርገን እንሞክረው። ሳይዙን ብዙ ጊዜ የምንጠቀመው በተለይ ተማሪዎች ከሆነ የኢንጂነሪንግ ተማሪዎች ከሆነና ኢሉስትሬተሩን የምንፈልገው ለዲዛይን ስራዎች ከሆነ ኖርማሊ ከኤ1 እስከ ኤ4 እንጠቀማለን። ፎርማሊ የሆኑ አሰራሮች ናቸው። ለሌሎች ደግሞ የፕሪንት ፕረስ ላይ ምናምን ለምንሰሩ ሰዎች ደግሞ ቁጥር እዚህ ጋር ጽፈን ማስገባት እንችላለን። ለምንሰራለት ድርጅት ወይም ለምንሰራለት ግለሰብ ለክተን የለካነውን እዚህ ጋር ዊድዝ አለልን ዊድዙን ማስቀመጥ እንችላለን። ሄቱን አለልን ሄት ማስቀመጥ እንችላለን። ግን አሁን ለተማሪዎች በተለይ የሚጠቅማችሁ ከኤ1 እስከ ኤ4 ስለሆነ ኤ4 ላይ ለምሳሌ እኔ ልስራ እንደ ኤግዛምፕል ኤ4ን ክሊክ አደረኩኝ። ኤ4 የሆነ ወረቀት ክሬት ያደርግልኛል ማለት ነው። ዩኒቱ አለ። ዩኒቱ እዚህ ጋር ያለው በፖይንት ነው። በፖይንት 841 ነጥብ ምናምን ፖይንት አለው ይዙ። ሄቱ 595.2 ሄት አለው። ለመስራት እንዳመችን ወይም ለስራ እንዲቀልል በሴንቲሜትር አድርገዋለሁ። ዩኒቱ እዚህ ጋር አለ ሴንቲሜትር የሚለው ሴንቲሜትርን ሳደርገው 29.7 በ21 ሴንቲሜትር ሰራልኝ። ስለዚህ ፔፐር ሳይዝ ጨረስን ማለት ነው። ኦሪየንቴሽን አለ። ኦሪየንቴሽኑ ወይ ላንድስኬፕ ወይ ፖርትሬት ነው የሚለው። ላንድስኬፕ ላድርገው እኔ። ከዛ ጨረስን። ይሄን ልክ ስለጨረስን ኦኬ ብለን እንወጣለን። ኦኬ ብለን ስንወጣ ያሰብናቸው ሁለት አርት ቦርዶች ክሬት ሆኑ ማለት ነው። ስለዚህ እነዚህን አርት ቦርዶች ክሬት አድርገናል። ከአሁን በኋላ ስራችንን እዚህ ጋር መስራት ነው። እኔ አሁን ዛሬ ልክ ኢሉስትሬተር ነው እያስተዋወቅኩት ነው ያለሁት። ዲቴል አንገባም። ኢሉስትሬተር ምንድነው፣ እንዴት ነው የሚከፈተው፣ እንዴት ነው የሚሰራው የሚለውን ለማሳየት ነው እና አንዳንድ ቱሎችን አስፈላጊ የሆኑ ቱሎችን በዚሁ ነግራችኋለሁ። በቀጣዩ ዙር ወይም በቱቶሪያልቱ ላይ በደንብ እናያለን። ስለዚህ እዚህ ጋር ይቺ ሰሌክት ቱል እና ሰሌክት ማለት የምናስገባውን ኦብጀክት ሰሌክት እያደረግን ቀለም የምንቀባበት፣ ጽሁፍም ከሆነ ጽሁፉን አሬንጅ የምናደርግበት፣ ትራንስፎርም የምናደርግበት ቱል ናት። እዚህ ጋር ወንድ ቱል አለ። በተለይ ዲዛይን ለምትሰሩ ሰዎች ከተለያዩ ሶፍትዌሮች ያመጣችሁትን ዲዛይን እዚህ ጋር ለማስተካከል የምትፈልጉ ከሆነ እቺ ወንድ ወይ ማጂክ ቱል የምትለው በጣም ጠቃሚ ናት ማለት ነው። ከምን የመጡ ፋይሎችን ለምሳሌ ከአውቶካድ ከጂአይኤስ የመጡ ፋይሎችን ኤዲት ለማድረግ ተጠቅመናለች። ተመሳሳይ ፊቸሮችን ባንዴ ሰሌክት ታደርግልናለች። ለምሳሌ መንገዶች፣ ተመሳሳይ መንገዶች ከሆኑ ለምሳሌ ማስተር ፕላን የሚሰሩ ሰዎች ተመሳሳይ መንገድ ከሆነ ወይም ተመሳሳይ ቤት ከሆነ እነሱን ለመስራት በደንብ ይጠቅማቸዋል። ስለዚህ እቺ ማጂክ ወንዷን በደንብ ተጠቀሟት። ቴክስት ነው። ቴክስት ለመጻፍ ሁለት አይነት መንገድ አለው። የመጀመሪያው ቴክስቱን ሰሌክት በማድረግ ብቻ ነው። ሰሌክት በማድረግ ቀጥታ መጻፍ ነው። ሰሌክት አድርገን እዚህ ጋር መጻፍ እንችላለን የፈለግነውን ጽሁፍ። ይሄ ጽሁፉ ገደብ የለውም። ያ ማለት እንደፈለገ ይጻፋል ማለት ነው። ይሄ ብዙም እኔ አልመክራችሁም። ብጽፉበትም ችግር የለም፣ ግን አልመክራችሁም። አሪፉ ቦታ ስፔስ ሰተነው ነው።
ይሄ ደስ ይላል ማለት ስትጽፉ ከዚህ ከስፔሲንግ ውጭ አይወጣላችሁም ማለት ነው። ለምሳሌ እኔ እንደዚህ ብጽፍ የሆነ ጽሁፍ ብጽፍ ከዚህ አይወጣም ማለት ነው። ይሄን ጽሁፍ ብላችሁ አስቡትና የምንጽፈው ጽሁፍ ከዚህ አይወጣም በቀላሉ። ስለዚህ ይሄ በጣም አሪፍ ነው ብዬ አስባለሁ። የምመክራችሁ በቦክስ እያደረጋችሁ ብትሰሩ ነው። ይሄ ከዚህ በተጨማሪ ለምን ይጠቅመናል? ልክ ከወርድ ጽሁፍ ልናመጣ እንችላለን ወይም ከፓወርፖይንት ከተለያዩ ሶፍትዌሮች ጽሁፍ አመጣን ኮፒ ፔስት በምናደርግበት ሰዓት አይዘበራረቁም። ሳይዛቸውን ወይም ፎንታቸውን ለመቀየር ካሰብን በቀላሉ እንድንቀይር ያደርገናል ማለት ነው። በተጨማሪ ቴክስት ላይ የማሳያችሁ እንዴት ሳይዙን እንጨምረዋለን፣ እንዴት ካራክተሩን እንቀይረዋለን የሚለውን አሳያችኋለሁ። ሳይዙን ለመጨመር ሰሌክት ማድረግ አለብን። ሰሌክት ለማድረግ እዚህ ይዘን ድራግ በማድረግ ወደ ላይ ሙሉ ሰሌክት ማድረግ እንችላለን። ወይም ቴክስቱ እዚህ እንዳለ ኮንትሮል ኤ በማለት ሰሌክት ማድረግ እንችላለን። ስለዚህ ሰሌክት አደረግን። እዚህ ጋር ቴክስት አለ። ቴክስቱን ስክሮሉን ኢን ኤንድ አውት በማድረግ ሳይዙን መጨመር እንችላለን። ይሄ አንድ መንገድ ነው። ሁለተኛ የቴክስቱን ካራክተር ለመቀየር እዚህ አሉ ካራክተር የሚል አለ። እዚህ ውስጥ በመግባት እዚህ ጋር ያሉትን የቴክስት ካራክተሮች በመነካካት መቀየር እንችላለን። እንደፈለግን መስራት እንችላለን። ሌላ ቴክስት ላይ ልናደርግ የምንችለው ከለር ነው። የቴክስቱ ከለር እንዴት እንቀይራለን ነው። በሁለት አይነት መንገድ መቀየር እንችላለን። የመጀመሪያው እዚህ ጋር የሚታየናል። ይህን ክሊክ በማድረግ የምንፈልጋቸው ከለሮች መቀየር እንችላለን። ይሄ ካልሆነ ደግሞ እዚች ውስጥ በመግባት ካራክተር የምትላለች ከዚች በመግባት ከለሮችን መቀየር እንችላለን። እኔ ብላክ ላይ አድርገው እናንተ የፈለጋችሁት መስራት ትችላላችሁ። ዘን ጨረስን ማለት ነው። ከጨረስን በኋላ እቺ ሰሌክት ቱራ ላይ በመመለስ እንደፈለግን ኤዲት ማድረግ እንችላለን። ሳይዙን ይሄን መጨመር መቀነስ እንችላለን። ቦታ መንቀሳቀስ ካለብንም እዚህ መንቀሳቀስ እንችላለን ማለት ነው። የሰራነውን ቴክስት ፍሌክሲብል ነው ኢሉስትሬተር። ለዛሬ እንደ መግቢያ ያክል ይሄን ካልኳችሁ በቀጣዩ ቱቶሪያሌ የተሻለና ዲቴል እነግራችኋለሁ ማለት ነው። አመሰግናለሁ።